ሰበር ዜና በትግራይ ክልል ጦርነት ፈነዳ። የመከላከያ ጀነራሎች የጦር ክተት አወጁ። የአራት ኪሎ ቤተ መንግስት ከፍተኛ ባለስልጣናት ከስልጣን ተባረሩ። የአክብሮት ሰላምታችን በያላችሁበት ድረስ የተወደዳችሁ የሚዲያችን ቤተሰቦች እንደምን አላችሁ? አዳዲስና ወቅታዊ ሰበር መረጃዎችን ይዘንላችሁ ቀርበናል። በቅድሚያ አበይት ነጥቦችን በማስተዋወቅ እንጀምራለን። የተፈራው ሆኗል። በትግራይ ክልል በከባድ መሳሪያ የታገዘ ውጊያ ተጀምሯል። በህወሓት አመራሮችና በፌደራል መንግስት መካከል እየተካረረ የመጣው አለመግባባት ወደ ይፋዊ ወታደራዊ ግጭት ማምርቷል። ከቀናት በፊት ራሳቸውን የትግራይ ክልል ፕሬዝዳንት አድርገው የሾሙት ዶክተር ደብረጽዮን ገብረሚካኤል የትግራይ ክልልን ሉዓላዊነት ለማስከበር ሁሉንም አማራጮች እንጠቀማለን ካሉ በኋላም በተለያዩ ግንባሮች በከባድ መሳሪያ የታገዘ ተኩስ መጀመሩ ተሰምቷል። የህወሓት ጦር በ3 ግንባሮች ወረራ መጀመሩም ተገልጿል። የጦር ኃይሎች ምክትል ጠቅላይ ኤታማዦር ሹም ጀነራል አበባው ታደሰ በበኩላቸው ለጥቃቱ ምላሽ ለመስጠት ተዘጋጅተናል ብለዋል። በዝርዝር እንመለከተዋለን። በሌላ ተያያዥ መረጃ ደግሞ ከፍተኛ ቁጥር ያለው ጦር ኢትዮጵያን በሱዳን በኩል ለመውረር ወደ ድንበር እየተጠጋ መሆኑ ተነገረ። ከሰሞኑ ከኢትዮጵያ ባህር ዳር ከተማ የተነሳው ድሮን ሱዳንን ደብድበዋል መባሉን ተከትሎ የተነሳው ውዝግብ በተካረረበት ወቅት ከፍተኛ ቁጥር ያለው መካናይዝድ ጦር በሱዳን ድንበር በኩል ኢትዮጵያ ላይ ጦርነት ለመክፈት እርምጃ መጀመሩ ተገልጿል። በዝርዝር የምናስደምጣችሁ መረጃችን ነው። በሌላ ሰበር መረጃ የኢትዮጵያ አጠቃላይ ብድር 51.8 ቢሊዮን ዶላር መድረሱ ይፋ ሲሆን ከፍተኛ ባለስልጣናት ከስልጣን መባረራቸው ተገልጿል። ከሰሞኑ ከፍተኛ ባለስልጣናትና ታዋቂ አርቲስቶች ከ98 ቢሊዮን ብር በላይ መዝረፋቸው በኦዲት ምርመራ መረጋገጡን ተከትሎ ጠቅላይ ሚኒስትር አብይ አህመድ ባለስልጣናት ላይ የወሰዱት እርምጃ ከፍተኛ መነጋገሪያን ፈጥሯል። ከስልጣን የተባረሩ ባለስልጣናት ስምና ዝርዝራቸውም ይፋ ሆኗል። በዝርዝር የምናስደምጣችሁ ሌላኛው መረጃችን ነው። እነዚህንና ሌሎች አዳዲስ መረጃዎች በዘገባችን በዝርዝር ተካቷል። እስከ መጨረሻው መረጃውን ተከታትላችሁ ሐሳብ አስተያየቶቻችሁን ኮሜንት መስጫ ላይ ትገልጹ ዘንድ ግብዣችን ነው። ቪዲዮ ላይክ በማድረግ ይጀምሩ። ለሚዲያችን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ አዳዲስና ተአማኒ መረጃዎችን ያግኙ። አሁን ወደ ዝርዝር መረጃዎቹ ነው የምናመራው። በቅድሚያም የተፈራው ሆኗል። በትግራይ ክልል በከባድ መሳሪያ የታገዘ ውጊያ ተጀምሯል። በህወሓት አመራሮችና በፌደራል መንግስት መካከል እየተካረረ የመጣው አለመግባባት ወደ ይፋዊ ወታደራዊ ግጭት ማምርቷል። ከቀናት በፊት ራሳቸውን የትግራይ ክልል ፕሬዝዳንት አድርገው የሾሙት ደብረጽዮን ገብረሚካኤል የትግራይ ክልልን ሉዓላዊነት ለማስከበር ሁሉንም አማራጮችን እንጠቀማለን ካሉ በኋላ በተለያዩ የጦር ግንባሮች በከባድ መሳሪያ የታገዘ ተኩስ መጀመሩ ተሰምቷል። ከሚያዝያ 28 ቀን 2018 ጀምሮ በራያ ግንባር በከባድ መሳሪያ የታገዘ ተኩስ መከፈቱ ተነግሯል። ትላንት ሚያዝያ 28 ቀን 2018 ከጠዋቱ 4 ሰዓት ጀምሮ በራያ ግንባር በዋጃና በአለማጣ አቅጣጫ የከባድ መሳሪያ ድብደባና የተኩስ ልውውጥ እየተካሄደ መሆኑ ተሰምቷል። የተኩስ ልውውጡ የተደረገው በአካባቢው ሰፍሮ በሚገኘው የመንግስት ወታደሮችና በህወሓት ታጣቂዎች መካከል መሆኑን የአካባቢው የመረጃ ምንጮች ገልጸዋል። ተኩሱ ከቆቦ አቅጣጫ ወደ ተለያዩ የገጠር ቀበሌዎች ያነጣጠረ ሲሆን በተለይም በአላማጣ ወረዳ ጥሙጋ ጣቢያ ጉቢ ቀርሳ በተባለ ስፍራ ባረፉ 5 የመድፍ ጥይቶች ሳቢያም በሰዎች ላይ የመቁሰል አደጋ ደርሷልም ተብሏል። በአሁኑ ወቅት በዋጃና ባለማጣ ከተማ የትግራይ ኃይሎች የሚገኙ ሲሆን በጎን ባሉ የገጠራማ ቀበሌዎች ደግሞ የፋኖ ታጣቂዎች እንደሚንቀሳቀሱ ይነገራል። ይህ የከባድ መሳሪያ ተኩስ በአካባቢው ላይ ከፍተኛ ስጋትን ፈጥሯል። በሌላ በኩል የህወሓት ጦር በሱዳን በኩል ኢትዮጵያ ላይ ጦርነት ለመክፈት እንቅስቃሴ መጀመሩ ተሰምቷል። ከፍተኛ ቁጥር ያለው ጦር ኢትዮጵያን በሱዳን በኩል ለመውረር ወደ ድንበር እየተጠጋ መሆኑ ተነግሯል። ከሰሞኑ ከኢትዮጵያ ባህር ዳር ከተማ የተነሳው ድሮን ሱዳንን ደብድበዋል መባሉን ተከትሎ በሱዳን በህወሓትና በኢትዮጵያ መካከል የተነሳው ውዝግብ በተካረረበት ወቅት ከፍተኛ ቁጥር ያለው መካናይዝድ ጦር በሱዳን በኩል ኢትዮጵያ ላይ ጦርነት ለመክፈት እንቅስቃሴ ጀምሯል ነው የተባለው። በህወሓት አመራሮችና በፌደራል መንግስቱ መካከል ያለው የግንኙነት ገመድ ከተበጠሰ በኋላም በሁለቱ ኃይሎች መካከል ከባድ ጦርነት ሊፈነዳ ከጫፍ ደርሷልም ተብሏል። ከ22ኛ
አርሚ የተወጣጣ የህወሓት ታጣቂ ቡድን በዛሬው ዕለት በኤርትራ በኩል ወደ ሱዳን እየተጓዘ መሆኑን ከመረጃ ምንጮች የተገኙ መረጃዎች አመላክቷል። የሰራዊቱ ቡድን 7ኛ አርሚ ወዳለበት ስፍራ ነው እየተጓዘ ያለው። ጀነራል እንጻ ከሚመራቸው ይህ መካናይዝድ ታጣቂ ቡድን ወደ ሱዳን ሲጓዝ የዓይን እማኞችም ገልጸዋል። በሌላ በኩል ከ60ኛ አርሚ ለልዩ ተልዕኮ ወደ ምዕራብ ግንባር የተላኩ ታጣቂ ኃይሎች ዛሬ ጠዋት ከአብይ አዲ ተነስተው ወደ ሽረ ከተማ በመጓዝ ላይ እንደሆኑና ሽረ ከተማ ሲደርሱ የምዕራብ ግንባር ተልዕኮ ተቀብለው ወደ ምዕራብ ትግራይ ጠረፋማ አካባቢ እንደሚገቡ የመረጃ ምንጮች አክለዋል። ዶክተር ደብረጽዮን ገብረ ሚካኤል በአክሱም ከተማ አትራኖስ ፋንታሲ ሆቴል አስቸኳይ ምስጢራዊ ስብሰባ በማካሄድ ላይ እንደሚገኙም የጠቆሙት የመረጃ ምንጮች ያረፉበት ሆቴል ደግሞ ኮንሱላር ሆቴል መሆኑ ተነግሯል። በትላንትናው ዕለት ህዝባዊ ወያኔ ሓርነት ትግራይ ህወሓት የኢትዮጵያ የውጭ ጉዳይ ሚኒስትር ፓርቲው ከሱዳን መንግስት ጋር በመተባበር ቀጠናውን ለማተራመስ እየሰራ ነው ሲል ያወጣውን መግለጫ መሰረተ ቢስ ኃላፊነት የጎደለውና የሐሰት መረጃ ስርጭት አካል ነው ሲልም ባወጣው ይፋዊ መግለጫ ውድቅ አድርጎታል። ህዝባዊ ወያኔ ሓርነት ትግራይ ለውጭ ጉዳይ ሚኒስትር በሰጠው ምላሽ ቀጠናው መረጋጋት በሚሻበት በአሁኑ ወቅት እንዲህ ያሉ ውንጀላዎች ውጥረትን ከማባባስ ባለፈ እውነተኛ የሰላም ጥረቶችን የሚያደናቅፉ ናቸው ብሏል። ህወሓት ቀጠናዊ መረጋጋትን ከሚያለፈርስ ማንኛውም ድርጊት ነፃ ነኝ ሲልም ገልጿል። በትግራይ ክልል ተከስቶ በነበረው ከፍተኛ የጦርነት ጊዜ የሱዳን ህዝብና መንግስት ለተፈናቀሉ የትግራይ ተወላጆች ሰብአዊ እርዳታና መጠለያ መስጠታቸውን ያስታወሰው መግለጫው ይህ ሰብአዊ ድርጊት አብዝቶ ለፖለቲካ ትርፍ ማዋል ተገቢ ያለመሆኑን አመላክቷል። ይህ በእንዲህ እንዳለ የመከላከያ ጀነራሉ ለማንኛውም ጥቃት ምላሽ ለመስጠት ተዘጋጅተናል ብለዋል። የጦር ኃይሎች ምክትል ጠቅላይ ኤታማዦር ሹም ጀነራል አበባው ታደሰ በሰሜን ምዕራብ እዝ ጉብኝት ያደረጉ መሆኑ ታውቋል። ፊልድ ማርሻል ብርሃኑ ጁላ የላኩትን መልእክትም ለሰራዊቱ ማድረሳቸውን ከሰራዊቱ ድረገጽ መረጃ መመልከትም ተችሏል። በፌደራል መንግስቱና በህወሓት ኃይሎች መካከል ያለው ውጥረት ባየለበት በዚህ ጊዜ ጀነራሉ የሰራዊቱን የግዳጅ ዝግጁነት ለመመልከት በሰሜን ምዕራብ እዝ ተገኝተዋል። ጀነራሉ በግንባር የሚገኙ የሰሜን ምዕራብ እዝ የጦር ክፍሎችን ወታደራዊ አካላዊና ስነልቦናዊ ዝግጁነትን ተዘዋውረው ተመልክተዋል የተባለ ሲሆን እንዲህ የሚል መልእክትን ማስተላለፈዋል። እዙ ከታሪካዊ ጠላቶቻችንም ይሁን ከባንዳዎች ሊሰነዘር የሚችል ጥቃትን መመከትና መደምሰስ በሚያስችለው የዝግጁነት ደረጃ ላይ ይገኛል የሚል ነው። ጀነራል አበባው ታደሰ ባንዳ ስሉ የጠሯቸውን አካላት በስም ባይጠሩም ከዚህ ቀደም በመከላከያ አመራሮች ባንዳ በሚል የሚጠራው በአካባቢው ያለው ኃይል ግን የፋኖ አማጺ ቡድን እንደሆነም ይነገራል። ጀነራሉ በዚህ ንግግራቸው ቀጥለውም የሰሜን ምዕራብ እዝን የህወሓትን ሀገር የማፍረስ ተከታታይ ወረራ በመመከትና ሀገርን በማጽናት ትልቅ ሚና የነበረው ጠንካራ እዝ ነው በማለት አሞካሽተውታል። ሰሜን ምዕራብ እዝ በአማራ ክልል ግጭትና ሁከት ለመፍጠር በተንቀሳቀሰው የሀገር ውስጥ ባንዳ በሆነው ጽንፈኛው ቡድን ላይ ጠንካራ ምት በማሳረፍ ያስበውን ኢትዮጵያን ማጥፋት ሴራ በማክሸፍ ጽንፈኛው ቅስሙ እንዲሰበርና እጅ እንዲሰጥ በማድረግ ወገን የኮራበት ጠላትን ያሳፈረበት ከፍተኛ ስራን የሰራ እዝ ነው ሲሉ ማክለዋል። ወደ ሌላኛው ሰበር መረጃችን ስናመራ ከፍተኛ ባለስልጣኑ ከስልጣን መባረራቸው ተነገረ። ከሰሞኑ ከፍተኛ ባለስልጣናትና ታዋቂ አርቲስቶች ከ98 ቢሊዮን ብር በላይ መዝረፋቸው በኦዲት ምርመራ መረጋገጡን ተከትሎ ጠቅላይ ሚኒስትር አብይ አህመድ ባለስልጣናት ላይ የወሰዱት እርምጃ ከፍተኛ መነጋገሪያን ፈጥሯል። በ2018 በጀት ዓመት 9 ወራት በሀገር ኢኮኖሚ ላይ ከፍተኛ ሙስና የፈጸሙ ከፍተኛ የመንግስት ባለስልጣናት ታዋቂነታቸውን ተጠቅመው ህብረተሰቡን የዘረፉ አርቲስቶች 78 ቢሊዮን ብርና 134 ሚሊዮን ዶላር ወይንም በወቅቱ ህጋዊ የባንክ ምንዛሪ ከ98 ቢሊዮን ብር በላይ ጉዳት ማድረሳቸው ህብረተሰቡን መዝረፋቸው በኦዲት ምርመራ መረጋገጡን የፌደራል ፖሊስ መግለጹን ሪፖርተር ጋዜጣ በፓርላማ ተገኝቶ ያገኘው መረጃ ለህዝብ ይፋ አድርጓል። ይህንን ተከትሎም የህዝብ ተወካዮች ምክር ቤት የገንዘብ ሚኒስቴር
ሚኒስቴር በሚያቀርበው የ9 ወራት የስራ አፈጻጸም ሪፖርት ግምገማ ላይ መንግስታዊ ያልሆኑ የግል መገናኛ ብዙሃን ተገኝተው እንዳይዘግቡ ክልከላ መጣሉ ተገልጿል። ከዚህ ጋር ተያይዞ የህዝብ ተወካዮች ምክር ቤት የሚዲያ ዘርፍ መሪ የሆኑት ዶክተር ንጉሱ መሸሻ በሪፖርተር ጋዜጣ ሰሞነኛ አነጋጋሪ ዘገባ ሳቢያ ከስልጣናቸው መባረራቸው ተዘግቧል። ግለሰቡ ከስራቸው የተነሱት የግል ሚዲያዎችን ለምን ወደ ፓርላማ አስገባ በሚል አነጋጋሪ ምክንያት መሆኑም ተረጋግጧል። የዶክተር ንጉሱ መሸሻ ከስልጣን መነሳት በቀጥታ ከሪፖርተር ጋዜጣ ዘገባ ጋር የተያያዘ ሲሆን እንደ መረጃዎች ገልጻ ከሆነ ዶክተር ንጉሱ በህዝብ ተወካዮች ምክር ቤት የሚዲያና ኮሙኒኬሽን ዘርፍ መሪ በነበሩበት ወቅት የግል መገናኛ ብዙሃን በፓርላማ ስብሰባዎች ላይ እንዲገኙና ዘገባዎችን እንዲሰሩ እድሎችን አመቻችተዋል በሚል ቅሬታ ቀርቦባቸዋል። በተለይም በሪፖርተር ጋዜጣ ላይ የወጣው ዘገባ በፓርላማ ውስጥ ያሉ አንዳንድ አሰራሮችን ወይንም ክርክሮችን ለህዝብ ግልጽ ማድረጉ በምክር ቤቱ አመራሮች ዘንድ ያልተፈለገ መረጃዎች እንዲወጡ ተደርጓል የሚል ስጋትና ቁጣን እንደቀሰቀሰም ነግሯል። በሌላ ተያያዥ ሰበር መረጃ ደግሞ የኢትዮጵያ አጠቃላይ ብድር 51.8 ቢሊዮን ዶላር መድረሱ ይፋ ሆኗል። ሚያዝያ 29 ቀን 2018 የኢትዮጵያ የሀገር ውስጥ ብድር ጭማሪ ማሳየቱን የገንዘብ ሚኒስቴር ተናግሯል። የገንዘብ ሚኒስቴር ይህንን የተናገረው ከሰሞኑ የ9 ወር የስራ ክንውን ሪፖርትን በህዝብ እንደራሴዎች ምክር ቤት የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ ባቀረበበት ወቅት ነው። የሚኒስቴር መስሪያ ቤቱን የስራ ክንውን ሪፖርት በንባብ ያቀረቡት ሚኒስትሩ አቶ አህመድ ሺዴ የኢትዮጵያ አጠቃላይ ብድር 51.8 ቢሊዮን ዶላር ደርሷል ብለዋል። ከዚህ ውስጥም 33.5 ቢሊዮን ዶላር የውጭ ብድር ዕዳ እንደሆነና ቀሪው 18.3 ቢሊዮን ዶላር ደግሞ የሀገር ውስጥ ዕዳ መሆኑን አቶ አህመድ አብራርተዋል። ከ33.5 ቢሊዮን ዶላር የውጭ ዕዳ ውስጥ ደግሞ 22.1 ቢሊዮን ዶላሩ የፌደራል መንግስት ዕዳ መሆኑን እየተነገረ ሲሆን ቀሪው 11.5 ቢሊዮን ዶላር ደግሞ የመንግስት የልማት ድርጅቶች ዕዳ እንደሆነም አክለዋል። ከሀገር ውስጥ ብድር ማለትም ከ18.3 ቢሊዮን ዶላር ውስጥ ደግሞ 17.5 የፌደራል መንግስት ዕዳ እንደሆነና 0.8 ሚሊዮን ዶላር ደግሞ የመንግስት ልማት ድርጅት ነው ብለዋል አቶ አህመድ ሺዴ። የመንግስት የልማት ድርጅት ዕዳ ዝቅ ያለበት ምክንያት አቶ አህመድ ሲያስረዱ በተሟላ የማክሮ ኢኮኖሚ ማሻሻያ መሰረት አብዛኛው ከንግድ ባንክ ተበድረው የነበረው ብድር ወደ ገንዘብ ሚኒስቴር በመዞሩ በበጀት መክፈል በመጀመሩ እንደሆነ ማሳውቀዋል። አጠቃላይ የኢትዮጵያ ዕዳ ሁኔታ በሳቸው አገላለጽ በጣም ጥሩና ጤናማ እንደሆነ ለቋሚ ምክር ቤቱ ያስረዱት ሚኒስትሩ የውጭ ዕዳ የመክፈል አቅማችን ከጊዜ ወደ ጊዜ እየጨመረ ነው በማለትም አስረድተዋል። ይህ ሀገር ውስጥ ብድር ደግሞ ጭማሪ አሳይቷል ሲሉ የገንዘብ ሚኒስትሩ አቶ አህመድ ሺዴ ተናግረዋል። ይህ ደግሞ ለማስተካከል በዘላቂነት የፋይናንስ መርህን በመከተል የሚሰራ ስራ ይኖራል ነው ያሉት ሚኒስትሩ። የተወደዳችሁ የሚዲያችን ቤተሰቦች ለሰዓቱ ያዘጋጀንላችሁ መረጃዎች የተከታተላችሁትን ይመስሉ ነበር። ከሰዓታት በኋላም በሌሎች አዳዲስ መረጃዎች ዳግም እስከምንገናኝ በያላችሁበት መልካሙን ሁሉ ተመኘን።